አንዴ መኪና እናሳልፍና ይናስተልኝ አበባ መስላ እሺ አንዴ ያሳልፉና መኪናው እዚህ ጋር ይገባል። ምን እናርገሽ? አጋምበል እና መኪናው መጣን ይምጣ ማነው ይመጣው? እኔ አመጣዋለሁ ራሴ። እኔ ራሴ እጁን ይዤ አመጣዋለሁ። አዱን የሆነ ነገር አውራ እቺ ነገር እስኪ አንዴ እስኪ ናፒ ደህና ነህ ወይ? አለን አንድ ቀን ማደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን ሆኖን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላደረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላደረጋችሁት ነው ላደረጉት
በጣም ምስጋናዬ ከልብ ነው። ወዳችኋለሁ በጣም ከልቤ ማለት ነው። እና ሁላችሁም እዚህ ያላችሁ ቴንክ ዩ ስለመጣችሁ ፎሎ ላደረጋችሁ ለብሩክ ሪል ስቴት ሁላችሁም የአዶናይ ተከታታዮች ማለት ነው በጣም እወዳችኋለሁ፣ በጣም አከብራችኋለሁ እላችኋለሁ። ከዚህ በላይም ብዙ ነገሮች ብዙ ተአምር እንደምንሰራ እርግጠኛ ነኝ እና ጋሽ ሰለሞን እወዳችኋለሁ በጣም ቴንክ ዩ እና ምስጋና መስጠት ፈልጋለሁ ለብሩክ ሪል ስቴት ቴንክ ዩ ሶ ማች የመኪና ስለገዛችሁት በጣም ደስተኛ ነኝ። ኢቭን ዶው 1.5 ሚሊዮን ፎሎወር ነበር የመግባት ዓላማችን፣ ግን ምንም ችግር የለውም ለጋሽ ሰለሞን ይህ ሲያንስ ነው ብለው መስጠታቸው በጣም ትልቅ ደስታ ነው የተሰማኝ። እናም ትሪፕል ኢ ሆቴል የቦታ ሆስት ስላደረጋችሁን የሚገርም ምግብ ተዘጋጅተዋል። ቴንክ ዩ ሶ ማች ላችሁ ፈልጋለሁ። ትሪፕል ኢ ሆቴል አብርሃም ግዛው የነባት ቴንክ ዩ ሶ ማች በጣም ተጨናንቆ ነበረ ይህ ኢቨንት እንደዚህ ኦርጋናይዝ ለማድረግ ማለት ነው። አመሰግናለሁ። ለኢትዮጵያ ሕዝብ አመሰግናችኋለሁ። ቴንክ ዩ። እሺ እጅግ አድርገን እናመሰግናለን። ሰለሞን ተካን የምንወደው አንጋፋውን አርቲስት ምን ተሰማው የሚለውን ነገር እስኪ እንስማ ካንደበቷ። መጀመሪያ ይህንን ክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ከነናቱ ከዛ ምን ተሰማ ጫጫታ ላይ እንድትስቁ ነው የተሰማኝ። እንዴት ብዬ እንደምናገር አላውቅም። የመጀመሪያው ቪዲዮ ላይ ስወጣ ምንድነው እንግዲህ ለቴክኖሎጂ በጣም ጨዋ ነኝ። እንግሊዝኛና ቴክኖሎጂ በጣም ጨዋ ነኝ። ስነ ምግባር ግን እነዚህ በጣም ለሰው ልጅ አክብሮት ደግሞ የታደልኩ ነኝ፣ የተሰጠኝ ነው። የፍቅር ልብ አለኝ። በጣም ነው የማመሰግነው። በመጀመሪያ እዚህ ሁኔታ ላይ እንዲደርስ የሚያቀኝ የማላውቀው አንድ ትንሽ ልጅ አለ፣ የአዲስ አበባ ዩኒቨርሲቲ ተማሪ። እሱ ክብሩን ይሰጥ። አዶናይ ደግሞ የሀሳቡ ጠንሳሽ፣ የሀሳቡ አራማጅ። ይሄ ብላቴና በእውነት ከሚገባው በላይ እንኳን ተወለድክልን፣ በእውነት እንኳን ተወለድክልን። ክብር ምስጋና በተለይ ለእናቱና ለአባቱ። ምክንያቱም እነሱ ባይወልዱልን ኖሮ ይህንን ልጅ ይህን ብላቴና አናገኘውም ነበረ። ከሚገባው በላይ ሽማግሌ ምርቃት ያበዛና መጨረሻ ላይ ሆድ ይመርቅ ይላል። እሱን ከማለቴ በፊት ግን አዶናይ ስምህ ታላቅ ነው። ለኩዮችህ ታላቁን ስራ ሰርተሃል። ይሄ ደግሞ አንድ ብልጭታ ስፓርክ አለው። አንድ ብልጭ የሚል ነገር የሚሰጥ ትርጉም ያለው ተአምር የሚያሳይ ብልጭታ ነህ አንተ። ስለዚህ እኔ የኢትዮጵያ ብቻ አይደለም የዓለም ወጣቶች የነሱ ተምሳሌት ነው። በእውነት ፊቴም ስለሆንኩ ሳይሆን አንዳንድ ጊዜ እኛ ማመስገን ማድነቅ ንፍጎች ነን። እኔ ግን ለዚህ የታደልኩ ነኝ። በጣም ነው የማመሰግነው፣ በጣም ነው የማደንቀው፣ በጣም ነው የማከብረው። ምክንያቱም ንፉግነት ነው አለማመስገን፣ አለማክበር፣ ሰውን ደግሞ አለመውደድ ንፉግነት ነው። ይህንን አብዛኞቻችን አልታደልንም ከኔም ጨምሮ። ስለዚህ በእውነት አዶናይ የተሸከምከውን የተወጣልህን ስም በሚገባ እየተረጎምክና እያሳለጥከው ስለሆነ እግዚአብሔር ከዚህ በላይ የከፍታው ጫፍ ተራራው ጫፍ ያውጣ። ይህንን ነው የምለው። ምክንያቱም እኔ ምክንያት ሆንኩ። ከኔ በጣም ለሀገራቸው የሰሩ ሰዎች አሉ። ይሄ ብላቴና ልክ እንደ ዳዊት ነው የሆነው። ጠባቂ አያንቀላፋም ይላል ዳዊት። የአዶናይም ጠባቂ አያንቀላፋም። ለዚህ ነው ስለማያንቀላፋ ነው እግዚአብሔር ስለማያንቀላፋ ነው ይህንን ልጅ የአገር
ካስማ ያደረገው ምን አለ ወደ እሱ ዕድሜ ወሰደኝ። መታደል ነው። ብዙዎች ይጠራሉ፣ ጥቂቶች ናቸው የሚመረጡት። ምንም ማድረግ አይቻልም። ተመርጠሃል። ዩአር ሜሴንጀር ነህ። ለወጣቱ በተለይ መልእክተኛ ነህ። ይህም መልእክተኛነትን ግን እንደ ስምህ አደራ እንድትወጣ በዚህ አጋጣሚ እንዳባትም እነግርሃለሁ። ምክንያቱም ወጣትነት ያንን ሁሉ አሸንፎ እዚህ መድረስ ከባድ ነው። ስለዚህ እግዚአብሔር በጣም አብዝቶ ይስጥህ። የረገጥከው የነካኸው ሁሉ የተባረከ ይሁንልህ። እንግዲህ ከዚህ በላይ ደግሞ ሆድ ይመረቅ ነው የምለው። በጣም የምትገርም ሰው ነህ። በጣም የምትገርም የታደልክ ሰው ነህ። ስለዚህ እግዚአብሔር ይባርክህ። አመሰግናለሁ። ሌላው ያው በሀገር ውስጥና በውጭ ያላችሁ ውድ ኢትዮጵያውያንና ኤርትራውያን ለዚህ ትልቅ አስተዋጽኦ አድርጋችኋል። እናንተን አለማመስገን ደግሞ ንፍጉነት ነው። እጅግ የምትወደዱ እንኳንም እዚህ ምድር ላይ ተወለድኩ የሚያሰኝ ነው። እንኳንም ተወለድኩ። ባልወለድ ኖሮ ይቆጨኝ ነበር። ሳልወለድ በፊት ነበር የሚቆጨኝ። ስለዚህ በእውነት እናንተም ክብር ይገባችኋል። በጣም ክብር ይገባችኋል። ኢትዮጵያውያን እንኳን ኢትዮጵያውያን ናችሁ። ኤርትራውያን እንኳን ኤርትራውያን ናችሁ። የእናንተ አስተዋጽኦ ነው። የሁላችሁ አስተዋጽኦ ስላለበት ዛሬ የተሰማኝን ነገር ለመናገር እንግዲህ ከአይምሮ በላይ ነው። ብድራችሁን፣ ውለታችሁን፣ ቅን ሀሳባችሁን እግዚአብሔር ይክፈላችሁ። አዶናይ ልጄ አንተም እንደዚሁ እግዚአብሔር ብድራቱን ይስጥህ፣ ውለታህን ይክፈል። እኔ መመረቅ ብቻ ነው ውለታዬ። እንደገናም ደግሞ አብሮ ካንተ ጋር እንግዲህ ትልቁ አባት አዶናይ ሆኜ መከታተል ነው አንተን እንደ አደራም ነው። ስለዚህ ሁላችሁንም በጣም ነው የማመሰግነው። በጣም እዚህ ደግሞ የምታዩት ውዷ ባለቤቴ አለለም። ባለቤትነቱ የሱ የፈጣሪ ስለሆነ ሚስቴ ከነቁጣዋ የምትቆጣ ሴት ለባሏ ዘውድ ነች። አትጥሉት። እዚህ ትዳር ያላችሁ ሰዎች የማትቆጣ ሴት ከሆነች ግን ሰነፍ ነች። ስለዚህ ከነቁጣዋ ከነ ግርማ ሞገሷ ዛሬ እዚህ ያደረሰችን ውዷ ባለቤት ውዷ ሚስቴ ብናልፍ አንዱ ዓለም እንደዚህ ምን የመሳሰሉ ልጆችን የወለደችልኝ ምህረት ሰሎሞን፣ ዳግማዊ ሰሎሞን እነዚህን በጣም አከብራቸዋለሁ፣ ወዳቸዋለሁ። በህዝብ ፊት ነው የምነግራችሁ። በጣም ነው ከሚገባው በላይ። እናንተ እስትንፋሶቼ ናችሁ። እዚህ መድረሴ የእናንተ አስተዋጽኦ ስላለው ከፍ ብዬ ጎንበስ ብዬ አመሰግናችኋለሁ። እዚህ ርስከለኝ በመጨረሻ ምህረት ፀሐይ የሚባል ካለ አላቅም መጥቶ ከሆነ አዳሪ ትምህርት ቤት አብረን ያደግነው እንደ ታላቅና እንደ ታናሽ እኔ እንደ አባትም ነው የማየው የነበረው። ሌላው የአዶናይ ታላቅ ብዬ ነው የማስበው። ትልቁ አዶናይ ማለት ነው። እኔ አባት አዶናይ ሲሆን ያኛው ደግሞ ታላቁ አዶናይ ብዬ አውጥቼለታለሁ። እዚህ ጋር የምታዩት ምህረት ሰው ሲሞት ነው ማስታወሻ። በጣም ጥሩ ሰው ስለሆነ የእሱን የምህረት ፀሐይን ስም ምህረት ሰለሞን ብዬ አውጥቼለታለሁ። የፍቅር ጥግ እዚህ ድረስ ነው። እርስ በርስ እንዋደድ። ዮሐንስ ወንጌል እንግዲህ ስለ ምዕራፍ ይጠቀስላችኋል። እርስ በርሳችሁ ትዋደዱ ዘንድ ትእዛዜች ናት ይላል መጽሐፍ ቅዱስ። ስለዚህ ሁላችንም እዚህ ድረስ የመጣችሁትንም እጅግ አብዝቼ የሙያ ጓደኞቼንም እጅግ አብዝቼ የእናንተ ነው እዚህ ያደረሰን። እዚህም የደረስኩትም በእናንተ ጥረትና ጉትጎታ ሰለሞን ነቃበል እያላችሁ እዚህ ያደረሳችሁኛል። ክብሩን እናንተም ውሰዱ። ብሬ በጣም ነው የምወድ። ሲራክ የማስታወቂያ ሰራተኛ በጣም የልጅ አዋቂ ነው። እሱ ደግሞ የአዶናይ
መካከለኛው አዶናይ ነው። ሁላችሁንም ብቻ ያልጠራዋችሁ ረመዳን አሁን እዚህ አለ። ሁላችሁንም ያልጠራዋችሁም ሰዎች ካላችሁ እግዚአብሔር ብድራታችሁን ይክፈል። በጣም ነው የማመሰግነው። በጣም ኢትዮጵያ እግዚአብሔር ኢትዮጵያን፣ ህዝቦቿን፣ ምድሪቷን ይባርክ። እግዚአብሔር ይስጥልኝ። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ፣ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓልና ደግሞ ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ሙሉ መኪናዋን የወንበር ልብስን ጨምሮ ምንጣፍን የማስዋብን ደግሞ እኛ ቃል እንገባለን ብለዋል። እነሱንም አመስግኑልን። እዚህ መሀላችን ናቸው ያሉት። እሺ ወደ ዋናው ጉዳይ ወደ መኪናው ርክክቡ ወይም ወደ ቁልፍ መስጫው ከማለፋችን በፊት ከብሩክ ሪል ስቴት ጳውሎስ የምትለው ነገር ካለ ወደዚህ ልጋብዝ ወደ መድረኩ። አመሰግናለሁ። ብሩክ ሪል ስቴት ለአንጋፋው አርቲስት አቶ ሰለሞን ተካ ይህንን ስጦታ በመስጠታችን በጣም ትልቅ ኩራት ይሰማናል እና ይህንን በማድረጋችን ደስተኞች ነን፣ በጣም ደስተኞች ነን። ወንድማችን አብርሃም እንዳለው ብሩክ ሪል ስቴት ዱባይ ውስጥ መቀመጫውን አድርጎ የቤትና ንብረትን ሻጭን ከገዥ ጋር በማገናኘት ለብዙ ኢትዮጵያውያን እንግልቶችን ቀንሰዋል። ፕላስ ደግሞ የስራ ዕድልም በጣም ብዙ የስራ ዕድልም ፈጥሯልና ወገኖቻችንን ባለንበት ሆነን ተደራሽ ለማድረግ በጣም ብዙ ጥረት እያደረግን እንገኛለን። አዶናይ ይህንን ነገር ስላደረግ በጣም እናመሰግናለን። አብረን ስለሰራን በጣም ደስተኞች ነን። አብዛኛው ነገር ተብሏልና ብዙ የምለው የለኝም። አመሰግናለሁ። እሺ ከብሩክ ሪል ስቴት ጳውሎስን እጅግ አድርገን እናመሰግናለን። እንግዲህ ቻሌንጁ የሚበረከትለት ይሆናል። በድጋሚ ክብራትና ክብራን እንኳን ደስ ያለን፣ እንኳን ደስ ያላችሁ ለማለት እንወዳለን። ይጨበጨባል። ለሌላው ማርያ ይሆናል። ብሩክ ሪል ስቴት የሰራው ስራ፣ አዶናይ ቲክቶከር አዶናይ የሰራው ስራ ሌሎችን አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው። ግባ አንድ ላይ መስጠት ይቻላል፣ ችግር የለም። እዚህ ቤተሰብ አለና እዚሁ በቁማችን ምን እንደተሰማቸው ውድ ባለቤቴ ብሏል ወይ ሚስቴ እባካችሁ የቴሌቪዥን ሰዎች እዚህ ስላሉ ጣቢያዎች ስላሉ ግራና ቀኝ ሆኑላቸው። ሶሻል ሚዲያዎች በጣም ነው የምንፈልጋችሁ፣ ግን ግራና ቀኝ ሆኑ፣ ሌላውንም እንዲያማክል ማለት ነው። እሺ ድጋሚ የቁልፍ አሰጣጥ ስነ ስርዓቱን በድጋሚ እናደርገዋለን ማለት ነው። ካሜራ ባለሙያዎች ገብተውብን ማድረግ አልቻልንም ስላሉ ማለት ነው። ከብሩክ ሪል ስቴት ጳውሎስ እንግዲህ እንዲሁም ደግሞ ቲክቶከር አዶናይ በጋራ በመሆን ይህንን በተለይ ደግሞ ዛሬ ስንጠብቀው የነበረው ስንጓጓው የነበረው ለአርቲስት ሰለሞን ተካ የቢዋይዲ ኤሌክትሪክ መኪና ርክክብ ስነስርዓት ያደርጉልናል። በድጋሚ ክቡራትና ክቡራን አርቲስት ሰለሞን ተካና ቤተሰቦቹ እንኳን ደስ ያላችሁ። ይህ ነገር ተሳክቶ በማየታችን እንኳን ደስ ያለን እንላለን። የአርቲስት ሰለሞን ተካ ባለቤት እንዲሁም ልጆቹ አንዳንድ ደቂቃ እድል ይሰጣቸዋል እንደተሰማቸው እዚሁ በቆምንበት
እንዴት አመሳችሁ? እግዚአብሔር ይስጣችሁ። ኢትዮጵያዊ እኔ ብዙም ማውራት አልችልም። እግዚአብሔር ይስጣችሁ። ኢትዮጵያ በውጭም ያላችሁ አዶናይ እግዚአብሔር ይስጥር። እግዚአብሔር ይባርክ አባቴ። እሺ የመገናኛ ብዙሃን ባለሙያዎች ሌሎች እንግዶቻችን በድጋሚ በዚህ ክፍት ስለሆነ አንዴ እንያዘው አይንን አብራው ለብቻ ትይዙታለች። ጨርሷ ዲኮር አድርጎ አንዴ ያስተካክሉታ ጨርሰዋል። አንዴ ዲኮር አድርጎ ይወረዱ ጨርሷል። ነገር ፍለጋ እስካሁን እኮ ሴት አፍለ Grume. Vamos a ver si. ሶሪ አባቴ አለሽን ገፋ እሺ ተጋበሩ እንግዲህ ያው ቁልፋች ትመስላለች። የሚያጨበጭብ የለም ሁሉም ስልክ ይዟል። የቢዋይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ እውን ያው ቃል በመግባት ብቻ አይደለም ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ የሚጠፋበት ማስተር ካርድ አለ። ማስተር ካርድ ነው። በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩትን የተንጣለለ ሆቴል ደግሞ ዛሬ ከዚህ ስነ ስርዓት በኋላ ደግሞ የኮክቴል ስነ ስርዓትማ ተዘጋጅቶልናል። ኮክቴል ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እስኪ ጭብጨባ አስኩላችሁ። ከፋቱ አትችም ማለት መስኮት ጠራቅ ነው ትንሽ እንዲገባል
እዚህ ነው እንደዚህ አብርሃም ወጣ በለ ተቀመጥ እንጂ እንዴ ሆራ ደስ ክላክስ በቃ በጣም እጅግ አድርገን እናመሰግናለን። እና የብሩክ ሰዎች ፍላግ እናደርግና የፎቶግራፍ ፕሮግራም እናደርጋለን። በቃ አዶናይ ኑና ፎቶ እንነሳ። እሺ ጋሻሪ አንዴ ወደዚህ ጋሻሪ ወደዚህ አብሽር ችግር ወደ ኋላ ሆነና እዚህ ጋር አንዴ ፎቶግራፍ እናደርጋለን። ይውረድ አንድ ስጦታ አለኝ ለርትሽ አንድ ስጦታ ላይ ይኸው ሌላ ስጦታ አለኝ ለጋሽ ሰሎሞን እንግዲህ መስጠት ፈልጋለሁ። አባ ትንሽ ጋሼ የኔ አባት ትንሽ በጭብጨባ ግቢ በእናታችሁ ይከፈት ሞባይል ያስማና ዲጋችን ወጣ አትከል ፊታችሁን ወደ ካሜራ አርጉልኝ። አብራም ማከሉ ነን በጣም የምንወደው ወንድማችን ይሄ ቻሌንጅ እንዲሳካ ትልቅ አስተዋጽኦ ያደረገው እንግዲህ ምንም እንኳን አስጀማሪና ጠንሳሽ አዶናይ ነው። ዛሬ ደግሞ የራሴም ደግሞ ስጦታ አለን እያለ ነው። ስጦታው ምንድነው የሚለውን ወደ ላይ እናሳያችኋለን። ከዛ በፊት ግን የሚለው ነገር አለ። እሺ እንግዲህ ስዕል ናችሁ እናንተ የኢትዮጵያ ስዕል ማለት ነው። ለዘላለም መስታወስ ያለብን ግዴታችን ነው። እናንተን ማስታወስ የሰራችሁ ትልቅ ነገር አለ በመንፈሳዊ ደረጃ ማለት ነው። አመሰግናለሁ። እንደ ኢትዮጵያ ሕዝብ ሁላችንም እናመሰግናችኋለን። ወጣቶችም የእናንተ አርአያ እንከተላለን። በመንፈሳዊ ደረጃ እናመሰግናለን። የስዕል ደግሞ ያው ስዕል ስለሆኑ ስዕል አምጥቻለሁ። እንግዲህ እኔ ደግሞ እዚህ ላይ ከአዶናይ የምወዳት ቋንቋ አለች፣ አለመወዳደቅ። ማናችንም በተሰጠን ስራ ላይ አለመወዳደቅን ማሰብ አለ። እንወዳደቃለን፣ እንነሳለን፣ እንወዳደቃለን፣ እንነሳለን። በጣም መውደቅ ተራ እንትን ነው። መወዳደቅ ብዙ ነው፣ ብዙ ቻሌንጅ አለ። እሱ አስቦት ሊያዩን ይችላል። መወዳደቅ ይበዛል፣ ምክንያቱም ብዙ መከራዎች አሉት። ስለዚህ አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል። እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ። አሁንም ሞገስና ክብር ሰጥተኛል። ከፈጣሪ በታች እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ዋናው ነገር ዛሬ እንዲህ ባለ ስነ ስርዓት እንድናደርግ ያስገደደን ነገር ሌሎችም በጣም የምንወዳቸው የምናከብራቸው በተለያየ ሙያ መስክ አሉ፣ ከአርቲስቶችም ውጭ ያሉ ሌሎች አካላት ደግሞ ይሄንን አርአያ በማድረግ እንደዚሁ የመኪና ርክክብ እንዲያደርጉ የምንወዳቸውን የምናደንቃቸውን በህይወት እያሉ ማመስገን መቻል አለብን፣ ማወደስ መቻል አለብን ብለን ነው ዛሬ የተነሳ ነውና ለዛም ነው ለጋሽ ሰሌ ክብር ይገባዋል ለሰራው ስራ። እንግዲህ ቻሌንጁ እንደምታውቁት በተለይ ለማህበራዊ ድረገጽ ላይ ሲዘዋወር ነበር። ጋሽ ሰሌ በታክሲ እየተጋፋ ይሄድ ነበረ። አለመታደል ሆኖ ነው እኛ ሀገር ኢትዮጵያ ስለሆነን እንጂ እንደሱ ያሉ በተለያዩ ዓለም ላይ ያሉ ፊልም ሰሪዎች፣ ቲያትር ሰሪዎች ተከብረው እጅግ ቅንጡ የሆኑ መኪናዎችን የሚነዱበት ሁኔታ ነው ያለው። ኢትዮጵያውንና ደግሞ እንደዚህ ሆነ። ግን ደጋግ የሆኑ ኢትዮጵያውያኖች አሉ። በተለይ በዚህ አጋጣሚ ብሩክ ሪል ስቴትንም እባካችሁ ደግማችሁ ደጋግማችሁ አመስግኑልን። ትሪፕል ኢል ሆቴልንም ይሄ ፕሮግራም እንዲሳካ ስላደረገ፣ ሌሎችም የመገናኛ ብዙሃን ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች በዚህ ሰዓት ቀጥታ በተለያየ ማህበራዊ ድረገጽ እየተሰራጨ ነው። በጣም በርካታ ሰዎችም እየደወሉልን ነው። እናንተም ስለመጣችሁ ለጊዜያችሁ እናንተንም በጣም እጅግ አድርገን እናመሰግናለን። ሰር ቴንክ ዩ ሶ ማች። ስለዚህ ወደ ሽልማቱ ይኸው ይግለጧት እስኪ ከታች ይከፈት አዶናይ ያዘው ከፍ እንዴ በእውነት በጣም ይገርም።
ታላቁ ሰሎሞን ነው። ትንሹ እዚህ ነው። በጣም ሳሊው እዚሁ መሀላችን አለና ይሄንን ስራ የሰራው ራስን እስኪ ያስተዋውቅ። ወንዴ አርት እባላለሁ። እርሶን በመሳሪያ ታድያለሁ። ወአርት እዛው ግባ ፒክቸር ተነሱ አንድ ላይ አዶኒም ግባለ አሪፍ እስኪ ወደ ካሜራው ሁላችሁም አሪፍ ታዲያስ ፈገግ ጋሽ ሰሊ ሃሃሃ ታዲያስ እስኪ አንድ ያስፈልገናል በጣም ነው የምታምሩት አዶኒ ተሳካ መሰል አልስካል ተስተር ብላ እስኪ ታዲያስ እስማ ለዘመን አሳቀው አይኑ ናይስ ቴንክ ፎከስ ስቱዲዮንም እናመሰግናለን። ተማካችሁ ግቡና አንዴ ሁለት